ጉራማይሌው የዘመኑ ክርስትናና ሰሞነኛው ጉዳይ። ወጣ ገባ የሆነውና መልኩን መለየት የተሳነው የዘመኑ ክርስትና በተለያዩ ማዕዘናት ተወጥሯል። በአንድ በኩል የአምልኮተ ሰብ፣ በሌላ ወገን የገንዘብና ክብር ጥማት፣ በሌላው በኩል የአስተምሮ መዛነፍ፣ በሌላኛው ጫፍ ከፖለቲካ ጋር በተደረገ ያላቻ ጋብቻና ብሔርተኝነት መሃል እየዋለለ ነው። መጽሐፍ ቅዱስ ሁለተኛ ጢሞቴዎስ 2:19 ይሁን እንጂ ጌታ የእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከዓመፅ ራቅ የሚል ማዕተም ያለበት የተደላደለ መሠረት ቆመዋል ይላል። ሰዎች በእርግጥ የጌታ የሆኑትን መለየት ሊሳናቸው ቢችልም ራሱን ያለ ምስክር የማይተው አምላክ በኤልያስ ዘመን ለበዓል ያልሰገዱ 700 ሰዎችን ለራሱ እንደጠበቀ በዚህም ዘመን ለምንም ጣዖት ያልሰገዱ የራሱ የሆኑ ቅሬታዎች አሉት። ሰሞነኛው የክርስቲያን መንደር ውዝግብ ነብዩ ጩፋ በሐዋሳ ከነበረው ቆይታ ጋር የተያያዘ ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልና የበርካታ ሚዲያዎችን ትኩረት የሳበው የነብዩ ጩፋ ጉዳይ ማነጋገሩን ቀጥሏል። የውዝግቡ መነሻ ነብዩ መጋቢት 11 ቀን 2017 ዓ.ም ወደ ሐዋሳ ያደረገው ጉዞ ነው። ነብዩ በሐዋሳ የነበረው አገልግሎት ጥያቄ አልተነሳበትም። በድጋፍም በተቃውሞም አስተያየቶች የበዙት ሐዋሳ ሲገባ በክልሉና በከተማ ባለስልጣናት፣ የጸጥታ ኃይል፣ ሞተረኛ ፖሊሶች፣ በጸጥታ አካላት ሰልፍ እንዲሁም በማርች ባንድ የተደረገለት ደማቅ አቀባበል ነው። በአቀባበሉ ስነ ስርዓት እጀባ ያደረጉት የጸጥታ አካላትና ግርግር ለምን አስፈለገ የሚለው አስተያየት ከማህበራዊ ሚዲያ መወያያነት አልፎ መግለጫ እስከመሰጠት ደርሷል። እዩ መታጀብ ነበረበት ወይ? በመንግስት ባለስልጣናት አቀባበል ሊደረግለት ይገባል ወይ የሚለው ጥያቄ በሰፊ እየተዘዋወረ ነው። ይህ በተወሰነ ደረጃ አከራካሪ ቢሆንም በአንድ በኩል መንግስት ሁሉንም ሃይማኖት እኩል የማየት ሕገ መንግስታዊ ግዴታ ያለበት ሲሆን የሌላ ሃይማኖት መሪዎች፣ ጳጳሳት፣ ሼኮችና ፓስተሮች ሐዋሳ ሲገቡ በዚህ መጠን አቀባበል ይደረግላቸዋል ወይ የሚለው ጥያቄ ያስነሳ ጉዳይ ነው። እንደሚታወቀው በኢፌዴሪ ሕገ መንግስት ሃይማኖትና መንግስት የተነጣጠሉ በመሆናቸው የመንግስት ባለስልጣናት የፈለጉትን ሃይማኖት የመከተል መብት ቢኖራቸውም ስልጣናቸውን ተገን አድርጎ በሃይማኖት ጉዳይ መግባት እንደሌለባቸው ይታወቃል። የመንግስት ባለስልጣናት የህዝብን ሰላምና ደህንነት መጠበቅ ተቀዳሚ ተግባራቸው በመሆኑ አስፈላጊ የሆነ የጸጥታ ኃይል መድበው ጥበቃ ማድረግ ተገቢ ነው። አንዳንድ አስተያየት ሰጪዎች እንደሚሉት በደቡብ ኢትዮጵያ በተለይም ሐዋሳ፣ ዲላ፣ ሶዶ፣ አርባ ምንጭና አካባቢው የሚታየው የመንግስት ባለስልጣናትና የታዋቂ አገልጋዮች ቁርኝት ግን ከልክ ያለፈ ነው የሚል ትችት ያቀርባሉ። ከጥቂት ዓመታት በፊት ሐዋርያው ዘላለም ጌታቸው በሐዋሳ የተደረገለት አጀብ የበዛበት አቀባበል ብርቱ ትችት አስተናግዶ ያለፈበት ሁኔታም አይረሳም። በየትኛውም የኢትዮጵያ ክፍል የኦርቶዶክስም ሆነ የሙስሊም ሃይማኖት መሪዎች ሲጓዙ ከሃይማኖት ተከታዮች ባለፈ ለጥበቃ ጉዳይ ከሚሰማሩ ጥቂት የጸጥታ አካላት ውጪ መንግስታዊ አቀባበል ሲደረግላቸው አይታይም። በደቡብ እየተደረገ ያለው ግን ከሕገ መንግስት ብቻ ሳይሆን በሃይማኖት መሪህም ያፈነገጠ ነው የሚሉ አስተያየቶች ይሰማሉ። የእዩ ጩፋ የሐዋሳው መንግስታዊ አቀባበል የማህበራዊ ሚዲያ አየሩን ሞልቶ ባለፈበት ወቅት ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የተሰጠው መግለጫ ጉዳይ ላይ በግልጽ ያርከፈከፈ ጉዳይ ሆኗል። የካውንስሉ ጽሕፈት ቤት ኃላፊ ፓስተር ጌቱ ለማ ለመገናኛ ብዙሃን በሰጡት መግለጫ ፖሊስ አገልጋዮችን ከማጀብ እንዲታቀብ ጠይቋል። አገልጋዮቹ ለመንፈሳዊ ጉዳይ ሲጓዙ ለጦር መሳሪያ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑን የገለጹት የካውንስሉ ጽሕፈት ቤት ኃላፊ የመንግስት አካላት ለአንድ አገልጋይ ፖሊስ አሳልፎ መሳሪያ አስታጥቆ አጀብ ፈጥሮ ግርግር በማድረግ የሆነ አካል ወደ ከተማ የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግረዋል። እንደዚህ እጀባ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራም የላቸውም። እሱን አድርጉልን ስል ተደምጧል። ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው፣ እጀባ አያስፈልግም ያሉት ፓስተር ጌቱ
እንደዚህ በሚያደርጉት አገልጋዮች ላይ ካውንስሉ እርምጃ እንደሚወስድ አስታውቋል። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው፣ በጦር መሳሪያ መታጀብ ትርጉሙ ሌላ ነው፣ ፍርሃት ሲኖር ነው መታጀብ የሚመጣው፣ አገልጋይ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አያስፈልገውም። በተደጋጋሚም እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ ወስደን መግለጫ እንሰጣለን ብሏል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፍቃድ አውጥቶ ሱቅ ከፍቶ ዘይታቸውን መሸጥ ይችላሉ እንጂ በካውንስል ፍቃድ ዘይት የሚቸበችቡ ከድርጊታቸው እንዲታቀቡ ካውንስሉ አስጠንቅቋል። ይህን ተከትሎ ነቢይ ኢዩ ጩፋ በሰጠው ያጸፋ ምላሽ አንድ ነቢይ በፓትሮል መታጀቡ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ብለዋል። ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ ያለው ነቢይ ኢዩ ከዚህ በኋላ የሚኖሩ ፕሮግራሞች ከዚህ የበለጠ ይሆናሉ ብሏል። ነቢይ ኢዩ ጩፋ በመግለጫው የበሻሻው አብይና የሾላው ነቢይ በተራ ጫጫታ አይጠፉም ሲል ምላሽ ሰጥቷል። የኢዩን መግለጫ ተከትሎ ካውንስሉ ያሳለፈው የእግድ እርምጃ ደግሞ ነገሩን አጋግሎታል። ካውንስሉ ባወጣው መግለጫ ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ ምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗን አስታውሶ ይሁን እንጂ ቤተክርስቲያኒቱ የካውንስል አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስል አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያ አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብሎ በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጧል። በመሆኑ ጉዳዩ በካውንስል ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደር መዋቅሮችና የሚመለከታቸው የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንዲያስፈጽሙ ግልባጭ ለኢፌዴሪ ሰላም ሚኒስቴር፣ ለሁሉም የካውንስሉ መዋቅሮች፣ ለሁሉም የክልልና የከተማ መስተዳደሮች፣ የሰላምና ጸጥታ ቢሮዎች፣ ለካውንስሉ የስነ መለኮት ኮሚሽንና ለካውንስሉ የህግ ኮሚሽን ልኳል። ጉዳዩን በተመለከተ በድጋፍም በተቃውሞም አስተያየቶች እየተሰጡ ነው። በድጋፍ ከሚሰጡ አስተያየቶች መካከል ነቢይ ኢዩ ጩፋ የአስተምሮ ስህተት እስካልፈጸመና የስነ ምግባር ጥሰት እስካልተገኘበት ድረስ መታጀቡ የካውንስሉ ጉዳይ ሊሆን አይገባም የሚሉ አንዱ ነው። በካውንስሉ እግድ ቢተላለፍባትም ክራይስት አርሚ ቤተክርስቲያን መደበኛን የአምልኮ ስርዓት ማከናወን ትችላለች። ቤተክርስቲያኒቱ ከህብረት ወጣች ማለት መደበኛ የአምልኮ ስርዓት አታከናውንም ማለት አይደለም በማለት የጻፉ አንድ አስተያየት ሰጪ ናቸው። እኚሁ አስተያየት ሰጪ ካውንስሉ ከህብረት መሰረዝ ይችላሉ በራሳቸው መተዳደሪያ ደንብ መሰረት አጥፍቶ ከተገኘ። ከዛ ውጪ ግን ቤተክርስቲያኒቱን አምልኮ መከልከል ማንም አይችልም። የኢፌዴሪ በህገ መንግስቱ በአንቀጽ 27 ህዝባር 1 እና 2 እና አንቀጽ 90 ህዝባር 2 እንደተደነገገው እንዲሁም ደግሞ ኢትዮጵያ የምትከተለው የተባበሩት መንግስታት ድርጅት የስምምነት ሰነድ UDHR 1948 ህዝባር 18 መሰረት ማንም የራሱን ሃይማኖት ማደራጀት፣ ማምለክ የሰብአዊ መብት አካል እንዲሆን ደንግጓል። ሰብአዊ መብት ደግሞ ማንም መጣስ፣ ማገድ፣ መከልከል የማይችለው የሰው ልጅ ምልሁ መብት ነው። በአዋጅ ቁጥር 621 ህዝባር 2009 መሰረት በፖለቲካ ጉዳይ እስካልገቡ ድረስ በነፃነት ማምለክ ይችላሉ። በአዋጅ ቁጥር 107 ህዝባር 2018 መሰረት ቤተክርስቲያኒቱን ለሽብር ዓላማ ከማመቻቸትና አክራሪነትን ከሚያንጸባርቁ ስድቦችና የጥላቻ ንግግሮች መንግስት ይከላከላል። በወንጀለኛ መቅጫ ህግ 2005 ህዝባር 492 ሃይማኖትን ማግለል፣ ያለበቂ ምክንያት አባልነትን መከልከልና ማሳደድ ወንጀል ነው ያሉት አስተያየት ሰጪ ነቢይ ኢዩ ጩፋ የሚያገለግሉበት ክራይስት አርሚ ቤተክርስቲያን ከካውንስሉ ብትታገድም ለመዝጋት የሚያበቃ ስጋት እንደሌለባት ገልጸዋል። ሌላ አስተያየት ሰጪ ደግሞ መንግስት እግዱን ለማስፈጸም ህገ መንግስቱ የሚፈቅድለት አይመስለኝም። የካውንስሉም ስልጣን ምናልባት ከህብረቱ ማስወጣት ነው እንጂ የማዘጋት ህጋዊ መብት ያለው አይመስለኝም። ምክንያቱም እያንዳንዱ ዓለም አቀፍ ቤተክርስቲያን በሀገሪቱ ህግ መሰረት ፍቃድ ያወጣ በመሆኑና ማንም ዜጋ ደግሞ የፈለገውን ሃይማኖት የመከተል የማምለክ ህገ መንግስታዊ መብት ስለሆነ በማለት አስተያየት ሰንዝሯል።
በቅርቡ ከአሜሪካ መጥቶ በመስቀል አደባባይ ክሩሲድ ያካሄዱት ያ ታዋቂው የወንጌል አገልጋይ የቢል ግርሃም ልጅ ፍራንክሊን ግራም በአዲስ አበባ ከተማ ከንቲባ አዳነች አቤቤ በቢሮአቸው ያደረጉላቸው አቀባበል ጥያቄ ሳያስነሳ ለምን በኢዩ ጩፋ ላይ ተነሳ የሚሉ ወገኖችም አልጠፉም። ኢየሱስ ክርስቶስም ሆነ ሐዋርያቶቹ በአገልግሎት ዘመናቸው እየተገደሉ፣ እየተሰደዱ፣ እየተደበደቡና እየታሰሩ ያገለገሉ ቢሆንም ጌታ ኢየሱስ ወደ ኢየሩሳሌም ሲገባ ሆሳና በሚል ዝማሬ ታጅቦ በታላቅ የሕዝብ ማዕበል ተከቦ እንደነበረ መርሳት ተገቢ አይሆንም የሚሉ አስተያየቶች ተደምጠዋል። ሆኖም ጌታ ወደ ኢየሩሳሌም የሄደው የአገልግሎት ፍጻሜ የሆነውን መስቀል ሊሸከምና መራራውን ጽዋ ሊጠጣ እንጂ በክብር ማማ ላይ ሊቀመጥ እንዳልሆነ መርሳት ተገቢ አይሆንም። በተቃውሞ ጎራ የተሰለፉት አስተያየት ሰጪዎች ደግሞ እንደ የወንጌል አገልጋይ ይህን ያክል በጦር መሳሪያ ለመታጀብ የሚያስችል የደህንነት ስጋት በሌለበት ሁኔታ የክብርና ዝና ጥማት ካልሆነ በስተቀር ምን አስፈለገ? በዚህ ዘመን ያለውን ብልጽግና ከሃይማኖት ጋር ለሚያገናኙ ተቺዎች በር የሚከፍት ነው ይላሉ። ኢዩ ጩፋ የበሻሻው አብይና የሾላው ነቢይ በተራ ጫጫታ ይጠፋሉ ብሎ ማሰብ ቅዠት ነው በሚል የተናገረው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና እሱ ራሱ ተቃውሞ ቢበዛባቸውም የሚያቆማቸው እንደሌለ መናገሩ ወደ ፖለቲካው ጎራ ለመጠጋትና ጫጫታ ስል የገለጸው ተቃውሞ ለማብረት የተጠቀመበት ይመስላል። የቀደሙት የብሉይ ኪዳን ነቢያት፣ በአዲስ ኪዳን ደግሞ ጌታ ኢየሱስ ክርስቶስም ሆኑ ሐዋርያት ገንዘቡን፣ ምድራዊ ዝናንና ክብርን ንቀው ሰማያዊን አስቀድሞ አገልግሏል። ነውርን መናቅ፣ ክርስቶስን ማላቅ የአገልጋዩ ቀዳሚ ትኩረት ሊሆን ይገባል እያልን እኛም እናብቃ። ሰላምና ጸጋ ይብዛላችሁ።